በዓል ነው። ይህ በዓል በብሉይ ኪዳን አይሁድ በዓለ ሰዊት እያሉ ያከብሩት እንደነበረ ይታወቃል። መድኃኒታችን ኢየሱስ ክርስቶስ የማዳን ሥራውን ከጨረሰ በኋላ ከሰማያት ወርዶ ከድንግል ማርያም ተወልዶ በአጭር ቁመት በጠባብ ደረት ተወስኖ በዓለም ላይ የመጣበትን የሰው ልጆችን የመታደግ ወይንም ቤዛ የመሆን አገልግሎት ሥራ ከጨረሰ በኋላ ወደ ሰማይ ሲያርግ የተናገራቸው ቃል ቢኖር መንፈስ ቅዱስን እልክላችኋለሁ ነው ያላቸው። ወአውጽኦሙ አፍአ እስከ ቢታንያ። በኢየሩሳሌም ብዙዎቻችሁ እንደምታውቁት ቢታንያ የሚባሉ ሁለት ስፍራዎች አሉ። አንደኛው ቢታንያ በማዕከላዊ ኢየሩሳሌም በእስራኤል ከደብረ ዘይት ወይንም ከቤተ ፋጌ አጠገብ ያለው መድኃኒታችን ኢየሱስ ክርስቶስ ያረገበት ስፍራ ሲሆን፣ ሁለተኛው ቢታንያ በደቡባዊ እስራኤል ትንሽ መንደር የነበረች የማርያምና የመግደላዊት ሀገር አልዓዛር ሞቶ ተቀብሮ የተነሳባት ትንሿ መንደር ዛሬ በፍልስጤም ክልል ውስጥ ያለችው ቢታንያ ናት። በኢየሩሳሌም ወይንም በቤተ ፋጌ አቅራቢያ ባለው ቢታንያ መድኃኒታችን ኢየሱስ ክርስቶስ ደቀ መዛሙርቱን ሰብስቦ ከእኔ በኋላ እኔ ሳርግ የሚያጸናችሁ፣ የሚያነጻችሁ፣ የሚያረጋጋችሁን መንፈስ ቅዱስን እልክላችኋለሁ ብሎ በ40ኛው ቀን ነገራቸው። በ50ኛው ቀን መንፈስ ቅዱስ ወረደ። ከመዘ እሳት ወረደ መንፈስ ቅዱስ፣ በእሳት አምሳል ወረደ። ጽኑዓን ሆኑ፣ ፈሪዎቹ ደፋሮች ሆኑ። ከርደተ መንፈስ ቅዱስ በኋላ የነበረውን ታሪክ የሐዋርያትን ቁርጠኝነት ታውቁታላችሁ። ዶሮ ሳይጮህ 3 ጊዜ ሲክዱ የነበሩት መንፈስ ቅዱስን ከተመሉ በኋላ በሮም አደባባይ እንዴት እንደመሰከሩ ታስታውሳላችሁ። በእርግጥ መጽሐፍ ቅዱስ እንደሚነግረን ከ50 ዕለት ከ50ኛው ቀን በፊት መንፈስ ቅዱስ የለም ማለት አይደለም። መንፈስ ቅዱስን የተመሉ ብዙ ሰዎች አሉ። ለምሳሌ በሉቃስ ወንጌል ምዕራፍ 1 ላይ የምናገኛት ኤልሳቤጥ ወመላ መንፈስ ቅዱስ ላይ ለኤልሳቤጥ ይላል ሉቃስ ወንጌል። በኤልሳቤጥ መንፈስ ቅዱስ ሞላባት ይላል። ከርደተ መንፈስ ቅዱስ በፊት ኤልሳቤጥ መንፈስ ቅዱስ የተመላችው የእመቤታችን የቅድስት ድንግል ማርያምን ድምፅ ስትሰማ ነው። ኤልሳቤጥም የማርያምን ድምፅ በሰማች ጊዜ ጽንሱ በማህፀኗ ውስጥ በደስታ ዘለለ፣ በኤልሳቤጥም መንፈስ ቅዱስ ሞላባት ይላል። ዮሐንስም ሲያጠምቅ እኔ በውሃ አጠምቃችኋለሁ፣ ከእኔ በኋላ የሚመጣው በመንፈስ ቅዱስ ያጠምቃችኋል ይል ነበር። ያም ሆነ ይህ በ50ኛው ቀን መንፈስ ቅዱስ በእሳት አምሳል ወረደ። ወተናገሩ በነገረ ሁሉ በሐውርት እንዳሉት ሊቁ እንደተናገሩት ቅድም እንደሰማ ነው 72 ቋንቋ ተገለጠላቸው። ዓለምን እየዞሩ በሐዋርያት ሥራ ምዕራፍ 2 ላይ እንደተጻፈው የመንፈስ ቅዱስ አሰራር ይሄ ነው። ኃይልን የሚሰጥ ነው። ደካሞችን የሚያበረታታ ነው። አንዳንድ ሰዎች መንፈስ ቅዱስን ተመላን ብለው እንደሚዘሉት አይደለም።
እንደሚሳደቡትም አይደለም። መንፈስ ቅዱስ